በዚህ ሰዓት አንድ ሰበር የተባለ መረጃ ተሰምቷል። ድምፃዊ አንዱዓለም ጎሳ ስለ ባለቤቱ ቀነኒ አዱኛ ሞት ዝምታውን ሰብሮ መግለጫ ሰጥቷል። ድምፃዊ አንዱዓለም ጎሳ ዛሬ በሰጠው መግለጫ እንደተናገረው ባለቤቱ ቀነኒ አዱኛ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራ ታደርግ እንደነበረ ገልጿል። ይህንንም አስቸጋሪ ሁኔታ ለቤተሰቦቿ በተደጋጋሚ እንዳሳወቀና አባቷ ጉዳዩን እንደሚያውቅም ተናግሯል። ባለቤቱ ህይወቷ ባለፈበት ዕለት አብረው እንደነበሩና በተለይም ሐኪም ቤት የእርግዝና ምርመራ ስታደርግ የልደት ፎቶ ልትነሳ ስትሄድም አድርሷት እንደነበርና ማታ ላይም አብረው ተኝተው ስለ ውሎ ሲጠይቃት ከጎኑ ተነስታ መሄዷና ስትቆይበት ጊዜ ተነስቶ ሲፈልጋት የኩሽናው በር በውስጥ በኩል ተቆልፎ እንዳገኘውም ተናግሯል። በሩ በላይ በኩል ክፍት ስለነበረ ዘሎ ሲገባ ላርጎ ስትጠጣ ማየቱና ለምን እንደዚህ ታደርጊያለሽ ብሎ ሊያረጋጋት እንደሞከረና እንዲህ ያለውን ድርጊት የማታቆም ከሆነ ለቤተሰቦቿ ነግሮ እንደሚለያዩ ቢነግራትም እሷ ግን ይስፋል በማለት በድንገት ሮጣ ከፎቅ ላይ ስትዘል ሊይዛት ቢሞክርም ሳይሳካለት ቀርቶ መውደቋን ገልጿል። ድምፃዊው አንዱዓለም ጎሳም እንግዲህ በማጠቃለያው ላይ በምንም ተአምር እኔ እሷን አልገደልኳትም በማለት የቀረበበትን የወንጀል ክስ አጥብቆ አስተባብሏል። አመናችሁም አላመናችሁም እኛ እቺ ልጅ የገደለንና የመሞቷ ምክንያት የሆነን ሰው አናቅም። ነገር ግን ሰማይና ምድርን የዘረጋ ፍጥረታትን ሁሉ የፈጠረ እንድንኖር ምክንያት ሆኖልን እየኖርን ላለነው እንድንኖር የፈቀደልን ከፈለገም ሊያጠፋን የሚችል አቅም ያለው ጉልበት ያለው ታላቅ የሆነ እግዚአብሔር ግን ያቃል እና ገዳዩ ያቃል። እኔ መልእክቴ ለዚች ልጅ መሞት ምክንያት ለሆንክ ሰው ነው። መቼም ምድር ፍትህ የላትም። አንተ ሐቅን ደብቀህ እውነትን ደብቀህ ጥሩ እንቅልፍ እንደማተኛ ጥሩ ስሜት እንደማይሰማህ እናቃለን፣ ታቃለህ። እድሜ ላይ 1 ዓመት በጨመረ ቁጥር ትሰቃያለህ። ምክንያቱም ፍርድ እየመጣች ነው። ተናገር። አብዛኞቻችሁ በአማርኛ ተርጉምልን፣ በአማርኛ ንገረን ስትሉኝ ነበር። ያን ዕለት ምሽት ምንድነው የተፈጠረው? ከአንዱዓለም ጎሳ አንደበት እንስማው። ያን ዕለት አብረን ነበርን የዋልነው። ለልደቷ ፎቶ የምትነሳበት ቦታም እኔ ነበርኩ ያደረስኳት። ከዛ ስትወጪ ደውዪልኝ ብያት ልጆች ላገኝ ሄድኩ። ማታ በሰላም አብረን ነበርን። አሪፍ ጊዜ እያሳለፍን ነበር። ለወንድሟም ስትደውል ነበር። ከዛ ስለ ውሎ ስጠይቃት ድንገት አንተ እኔን የማመን ችግር አለብህ ብላ ከተኛችበት ተነስታ ሄደች። ከዛ ስትቆይብኝ ተጠራጥሬ ሄድኩኝ። ሌሎች ክፍሎች ውስጥ የለችም። ኪችን ውስጥ ቼክ ሳረግ ቁልፍ ነው። የሆነ ነገር ላይ ቆሜ ሳያት ልብስ የምናጥብበት ማሽን አጠገብ ተደግፋ በጆግ ላርጎ ሳሙና ስትጠጣ ነበር። ምን ሆነሽ ነው ብዬ ከዛ ዘልዬ ገብቼ ከዚህ በፊት እንዲህ እንደማታረጊ ቃል ገብተሽልኝ ነበር። ድጋሚ እንደማታረገውም በቤተሰብ አስመክሪያት ነበር። ጓደኛዋም እንድትመክራት ነግሪያት ነበር። ግን የገባችልኝ ቃል ስላልጠበቀችልኝ እኔም ሰው ነኝ፣ እንደዚህ አይነት ህይወት መኖር አልችልም። በተደጋጋሚ እንደዚህ አይነት ነገሮች እያረግሽ ስለሆነ እንደዚህ አይነት ኑሮ መኖሩን አልችልም። ነገ ቤተሰቦችሽን ጠርቼ እንለያያለን አልኳት። ጆጉን አስቀምጬ ልጆቹን እጠራለሁ ብዬ ሲሄድ እንደዛ ነው ይስፋል ብላ ሮጣ ራሷን ወረወረች። ልደርስባት አልቻልኩም። መጮ ብቻ ነው የቻልኩት። ጮኩ። ልጆቹ ተነሱ። የተፈጠረው ነገር ይህ ነው ሲል አንዱዓለም ጎሳ ዛሬ ወደ ሚዲያ ወጥቶ የራሱን እውነታ በዚህ መልኩ አስረድቷል። አንዱዓለም ጎሳ እንግዲህ ያልከውን ሰምተናል። ግን አንዳንድ ጥያቄ የሆኑብኝ ነገሮች አሉ። በእርግጠኝነት ይህ ጥያቄ እኔም ጥያቄን ብቻ ሳይሆን የብዙዎች ጥያቄ ነው ሊሆን የሚችለው። የመጀመሪያው ዲፕሬሽኗ ምክንያት ምን ነበረ? እሱን ማወቅ እንፈልጋለን። ከተናገር ካልቀረ ሁሉንም መናገር ስላለብህ ማለት ነው። አንድ በህይወቷ ደስተኛ የሆነች ሴት ቤት ውስጥ ስለተቀመጠች ብቻ ዲፕሬሽን ውስጥ አትገባም። ለምሳሌ እኔ ከ3 ወር አንዴ ከ4 ወር አንዴ ነው ወደ ውጭ የምወጣው። ቤቴ ቁጭ ብዬ ነው ምኖረው። ግን ምንም ዲፕሬሽን የለብኝም። ኢቭን ኢፍ ባለመውጣቴ በጣም ደስተኛ ነኝ። አየህ፣ ይሄ የኔ ስቶሪ ነው። ሰው ከቤት ስላልወጣ ብቻ ዲፕሬሽን ሊገባበት አይችልም። ምን ነበረ ቢሃይንድ ከጀርባ ያለው የዲፕሬሽኗ ምክንያት ምን ነበር? እንደ ባል አንተ ምን ያህል ሪስፖንሲብል ነበርክ የሚለውን ነው እኔ መጠየቅ የፈለኩት። እዚህ ጋር ሜንሽን የምፈልገው አብዛኛው ወንዶች ኢትዮጵያ ውስጥ ማለት ነው ላይክ ሚስትን ማግባት ማለት ጀስት ለማስወለድና አግብቷል ምናምን ለመባል እንጂ ሪስፖንሲብል አይደሉም አብዛኛዎቹ ማለት ነው። እና ዲፕሬሽን ውስጥ ነበረች። አንድን ዲፕሬሽን ውስጥ ያለን ግለሰብ ወይ ሚስትህን ማለት ነው በማስመከር ዲፕሬሽንን አታጠፋውም።
ኦኬ ዲፕሬሽን በማስመከር የሚጠፋ ነገር አይደለም። ለጓደኞቹ አስመክሬያታለሁ፣ በወንድሟ አስመክሬያለሁ፣ በቤተሰቧ አስመክሬያለሁ፣ ግን ምንም ለውጥ የለም። ኢቭን ኢፍ ዲፕሬሽን ውስጥ እንድትወጣ ቤት ውስጥ ስትቀመጥ ስለነበረ ያደረኩት እንዴት ነው? ተነስታ ሶሻል ሚዲያ ላይ እንድትንቀሳቀስ ደሴም ሽት ቤት ውስጥ ሆና ነው ሶሻል ሚዲያ ላይ የምትንቀሳቀሰው እኮ እና ብር አለ ሰውም ታውቃለህ። ስለዚህ ለዲፕሬሽኗ ምን ያህል ጥግ ድረስ ሄደሃል አንተ? ዲፕሬሽን እንዳልኩ በማስመከር የሚለቅ ነገር ስላልሆነ ማለት ነው። ምን ያህል በባለሙያ በስነ ልቦና አማካሪዎች ምን ያህል ጥግ ድረስ ሄደሃል? ሁለተኛ በታሪኮች ውስጥ በተናገርካቸው ነገሮች ውስጥ ሁሉ ለምንድን ስለ ፎቶ ያላነሳኸው? መነኬሳ መሳኑ ቀብዲሽ ማባ መናከም ብራ ቀብዲ ለምንድን ነው ስለዛ ፎቶዎች ስለወጡ ፎቶዎች አይኗ እንደዛ በልዞ ፊቷ እንደዛ ከንፈሯ እንደዛ እሳት ውስጥ እንደነበረ ብረት ስትቀጠቀጥ እንደነበረ ኢትስ ኦብቪየስ። ሰውም እንደዛ አግሬሲቭ ሆኖ እየጨዋ ያለው እቺ ልጅ ትኖር የነበረው ህይወት የስቃይ ህይወት ነው የሚል ነው። አንድም እንኳን ስለ ፎቶ አላነሳም። ዋኤ ፎቶ ማፊን ካስ ኤኙ ታከስ ጎዳ ትሬ ጅሬኘሼ ሁንዱ ማዩ ይችላ ማን ነበር ያንን ሲያደርግ የነበረው? እሱን አንተ እንደባል መናገር ነበረብህ፣ ሪስፖንሲብል መሆን ነበረብህ። ሶስተኛ እንግዲህ እንትን አደረግን አወራችኝ፣ አላምንህም አለችኝ። ለምን አታምነኝም ብላ ጠየቀችኝ። ከዛ ተነስታ ካጠገቤ ሄደች አልክ። ኦኬ ፋይን ኦሶ ፖለቲኬታቴ ዮካን ኦሶ ሙጫኬታቴ ልጅህ ብትኖር ኖሮ ልጅህ ብትሆን ኖሮ ያቺ ሴት ራሱን ለማጥፋት እየሞከረ ያለን ሰው ላይ እንደውም ሰልችቶኛል ይሄ ህይወት፣ እንደውም በቅቶኛል፣ እንደውም እንድንለያይ ፈልጋለሁ ትላለህ? ቤንዚን ላይ እሳት እንደዛ ያለ ኃላፊነት ሪስፖንሲብል ሳትወስድ ለሊት ላይ ምን ያህል ነገሮች ከብደዋት እንግዲህ ከለሊት ተነስቶ ሰው ላርጎ እየጠጣች ነበር ነው ያለው። ላርጎ እየጠጣች ላርጎን ተቀበላት። ከዛ በኋላ ጭራሽ ሌላ ነገር እንደውም በቅቶኛል ህይወት ሰልችቶኛል። እህት ብትሆን እናት ብትሆን በሰዓቱ እንደዛ ነበር የምትመልሰው? ምን ያህል ኃላፊነት የጎደለ ባል ብትሆን ነው? እኮ ኢማቹርነት እኮ ነው፣ አለመብሰል እኮ ነው። ባይ ዘ ወይ አለመብሰል ነው። ራሱን ለማጥፋት እየሞከረ ያለን ሰው አድንሻለሁ ግን ጥፊ እንደማለት ማለት ነው። አሁንም ደጋግሜ የምጠይቀው ከምንም እና ከምንም ነገር በላይ ስለ ፎቶዎቹ ነው። እሺ ሰላም፣ ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እሺ ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያችኋለሁ። እሺ መጀመሪያ ሁሉንም ፎቶዎች አስቀምጥላችኋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛም ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበር የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሽጋለች። ይሄም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ለሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛ ነው የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ።
እኔ ገስትሩም ነበር የተኛሁት። ከዛን ቀናኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አስለ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው አስለ ጊዜ ተነሳ አንተ ለማጋት ሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላ ጊዜ ከዛን ሽጉጥ አቀባበለ አንዷ በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው አስለ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያደርለውም ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ አይደለሁም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ እሷ አይደለች ምን ሆነ አንዷል ማለት ነው። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷ ሊደበደባት ይሄው የፀጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ አንድ ወር ከ15 ቀን ወይ አንድ ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም አንድ ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱ ነው አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣናተኝ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው የሚጣምተኛት። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስሩ አለ። ከገስሩ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ነው ግድት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይኝ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ማለት ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ ግታ ነበር፣ የመካንነት ምርመራ ማለት ነው።
ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መሰለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል እንትን ላይም አለ። ለዛ ነው ይሄን ምርመራ ያደረገችው ራሱ። ከዛን ይሄ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ የቀነኒ አዱኛ ሞትና የተጠርጣሪው ድምፃዊ አንዷለም በገዳ ስርዓት ይቅርታ ተደረገለት የተባለው ከህግ አንጻር ሲመዘን ጠበቃና የህግ አማካሪ አያሌው ቢታኔ ነው። እንዲህ አይነት ጉዳዮች አስተማሪ ስለሆኑና ሌሎቻችንም በጥንቃቄና በጥልቀት መመልከት ስላለብን መጣውኝ እንጂ ግላዊ የሆኑ ጉዳዮች ቢሆን ኖሮ ባለፍኩ ነበር። ግን እንግዲህ በተለይም ደግሞ አስገድዶ መድፈር፣ የሰው ህይወት ማጥፋት፣ ከባድ የሆኑ ዝርፊያ፣ ውንብድና የመሳሰሉ ጉዳዮች በህግ በይቅርታ የሚታለፉ አይደሉም። አንድ ድርጊቱን ፈጸመ የተባለ አካል ክስ ተመስርቶበት ነፃ ተብሎ እስካልተረጋገጠ ድረስ ጉዳዩ በህግ አግባብ ወንጀል ነው፣ እስከ መጨረሻ ድረስ ሊታለፍ በህግ አግባብ እልባት ሊሰጠው የሚገባ ነው ማለት ነው። በይቅርታ ሊታለፉ የሚችሉ ጉዳዮች ምንድናቸው ካልን አንደኛ እጅ እልፊት፣ ዛቻ፣ ስም ማጥፋት፣ ስድብና ማዋረድ እንዲሁም ደግሞ ከ10 ቀን እስከ 3 ዓመት ቀላል እስራት የሚያስቀጡ ወንጀል ድርጊቶች ናቸው። ይህም በግለሰብ ቅሬታ አቅራቢነት ክስ የሚቀርብባቸው ጉዳዮች ናቸው። ይህ ጉዳይ ግን በተያዘ በተለይ ግድያን በተመለከተ አስገድዶ መድፈርን፣ ውንብድናን በተመለከተ ጉዳዩ on behalf of the public ወይም ደግሞ የህዝብን ጥቅምና ደህንነት ወይም ሞራል ጉዳዩን የነካ የሆነ እንደሆነ ጉዳዩን ፖሊስ መርምሮት ለአቃቤ ህግ ያስተላልፋል። አቃቤ ህግ ጉዳዩ አያስከስስም ብሎ ያመነ ጊዜ በ42 ካልዘጋው በቀር ጉዳዩ በእርቅ ተፈቷል ተብሎ የሚታለፍ ጉዳይ አይደለም። ይሄ ጉዳይ ቀላል አይደለም። ቤተሰብ እናት አባት ወይም ልጅ ብቻ አይደለም፣ ወንድምት ብቻ አይደለም የሚጎዳው፣ ማህበረሰቡ ደህንነቱና ሰላሙና ዋስትናው ጥያቄ ውስጥ የሚከት ነው። ምንም እንኳን ባህላዊ እሴቶች የሚበረታቱ የሚደገፉ ቢሆንም በእንዲህ አይነት ጉዳይ ግን ደም እንዲደርቅ ማድረግ ሜቢ ለጥፋት ፈጸመ ለተባለው ገና ተጠርጣሪ ነው ግለሰቡ ጥፋት ፈጽሟል እየተባለ አይደለም። ጥፋት ፈጽሟል ሊባል የሚችለው ወይም አልፈጸመም ሊባል የሚችለው ፍርድ ቤት ቀርቦ ጉዳዩ በአግባቡ ተመዝኖ ነፃ ወይም ጥፋተኛ ሲባል ነው ማለት። ነገር ግን ገና በህግ ሂደት ላይ ያለን ጉዳይ ቀድሞ በይቅርታ ወይም ደግሞ በባህል ስርዓት መሰረት እልባት ተሰጥቶታል መባሉ የሀገሪቱን በህገ መንግስቱ የተረጋገጡትን እንዲሁም በወንጀል ህጉ የተረጋገጡትን መሰረታዊ የሰዎችን መብቶች የሚጥስ ስለሆነ ከዚህ አንጻር እንግዲህ በጣም ጥብቅ የሆነ ጥንቃቄ ሊደረግ ይገባል። እንዲህ አይነት ነገር ተላልፏል የተባለው ወይ ጉዳዩ ክሱ መቋረጥ አለመቋረጡን ጉዳዩን የሚመለከተውና የያዘው አቃቤ ህግ በይፋ ለህዝብ ማረጋገጥ መቻል አለበት። ያንንም መሰረት አድርጎ ይቅርታ የተደረገ እንደሆነ ያም ተረጋግጦ ሰውም እፎይ ማለት መቻል አለበት። ቤተሰቡም ደግሞ ከዚህ አንጻር እፎይ ሊል የሚገባ ነው ማለት ነው። በምንም አይነት መልኩ ግን አስገድዶ መድፈር፣ የነፍስ ማጥፋት፣ ከባድ ውንብድና፣ ዝርፊያ ምናምን የመሳሰሉ ጉዳዮች በእርቅ ሊታለፉ የሚችሉ አይደሉም። ስለዚህ ሁላችንም ምንም ባህልና እሴታችን ብናከብርም ወደፊት ግን ጥንቃቄ ልናደርግ ይገባል ለማለት ነው። ኮፒ ሊንክ፣ ሼር፣ ሪፖስት እናድርግ። ወሰግናለሁ።